እኔ በራሴ መንገድ አገኘዋለሁ። እሺ ጆሲዬ ምንድነው? ዮሴፍ ማደር ማለት ሌላ ነገር ተፈጥሮ ነው? አዎ ለእኔ ያልሰጠሁት ምንም ነገር የለም። ቆይ ምን አድርጌ? ማርያን አስረግዘህ ነው? እና እሱ እኮ ስለሚወደን ነው። ምን ሁለታችሁ ነው? ከሄኖ ግን አረገዝኩኝ ያልኩሽ እንዴት ነው የማይከፋሽ? ማርያ እኔ እኮ የከፋኝ አላመመኝም። ኧረ በፈጠረሽ አታስጨንቂኝ። ስለምን ውሸት ነው የምታወራው? እህቴ ዋሽታኛለች ወይስ አላሸችኝም የሚለውን ለማረጋገጥ። ለምን? የኔና የኤርሜላ ጉዳይ ያለቀለት ጉዳይ ነው። ዮሴፍ እንዴት ነህ ሄኖክ? ደህና ነኝ። ምን እያደረግክ ነው? ቤትህን እያየሁልህ ነው። ለምን? እህቴ ዋሽታኛለች ወይስ አላሸችኝም የሚለውን ለማረጋገጥ። ስለምን ውሸት ነው የምታወራው? ማርያ ለወደፊት ይሆነኛል ብላ የምታስባቸውን እቃዎች እንድትገዛ ገንዘብ ልክላት ነበር። እናማ እቃዎቹ የታለ ብዬ ስጠይቃት አንተ ቤት ውስጥ እንዳሉ ነገረችኝ። ግን አላመንኳትም ነበር። እና አሁን አመንካት? አዎ፣ ቤት ውስጥ ያሉ እቃዎች በሙሉ ያንተ ምርጫ ሳይሆኑ የእሷ ምርጫዎች እንደሆኑ አወቅኩኝ። እሺ አሁን ምን አድርግ ነው የምትለኝ? እስኪ አንተ ቤት ውስጥ ካሉት እቃዎች መካከል ያንተ ምርጫ የሆነውን ንገረኝ። እንኳን እነዚህ ተራ እቃዎች እኔ ራሴ መሆኔን እርግጠኛ አይደለሁ። ቀልዴን እንኳን አልነበረም የጠየቅኩ። እሺ አሁን ቤቴን ለቀህ ትወጣልኛለህ ወይስ አትወጣልኝም? ምን ችግር አለው? እወጣልሃለሁ እኮ ቶሎ በላ። ቆይ ግን አንተ ትንሽ እንኳን አይደብርም? ምኑን? ከሴት ልጅ ገንዘብ እየተቀበልክ ቤትህን ስትሞላ ነው። አየህ አሁን እህትህ እንደዋሸችህ እርግጠኛ ሆንኩ። ምን ማለት ነው? አንድም ቀን ቢሆን ገንዘብ እንድትሰጠኝ ጠይቄያት አላውቅም። ታዲያ እቃ ገዝታ ከአንተ ቤት ስታስገባ ዝም ትላት ነበር? ምርጫ ትሰጠኝም ነበር። አሁንም ቢሆን እነዚህን እቃዎች መታ መውሰድ ትችላለች። እኔ እሷን እቃዎች አልፈልግም። ቢያንስ እንኳን ምርጫ ባትሰጥ እቃዎቿን ገዝታ ስታስገባ አንተ ምርጫ ነበረ። ምን አይነት ምርጫ? ይህን ሁሉ ነገር ስታደርግ የነበረው ከአንተ ጋር አብሮ ለመኖር እንደነበር አንተ በደንብ ታውቅ ነበር። ቢያንስ ታገባት ነበር። አሁን ነገሩ ገባኝ። እህትን እንዳገባልህ ሽምግልና እየመጣ ነው። ትሰማኛለህ? የኔ እህት ማርያ እንዳንተ አይነት ወጠጤ ሳይሆን ሽማግሌ ተልኮላት በስነ ስርዓት ራሱ የማትገኝ ልጅ ናት። እሺ እና ምን አድርግ ነው የምትለኝ? ማርያ ባለፈችበት አይደል እኔ ባለፍኩበት ባገኘ እገልሃለሁ። ሰማኝ? እገልሃለሁ።
ምን እየሆንክ ነው? አሁን ስለ ራሴ ማውራት አልፈልግም። ለምን? በቃ አልፈልግም። ከሆነ እሺ ጠጣ። ስለ አንተ ግን እንድናወራ እፈልጋለሁ። ይቻላል። ማርያን ግን ትወዳታለህ? ምን አይነት ጥያቄ ነው? በቀጥታ መልስልኝ። ባለፈው የነገርኩህን የፈጠራ ወሬ ያስመሰልከው እንጂ እኔ ከምሬን ነበር። ምን ነበር ያልከኝ? ማርያን አብዝቼ መውደዴ ነው ከሷ እንድርቅ እያደረገኛለሁ። ቆይ ሰው እንዴት ነው አብዝቶ የሚወደውን ሰው የሚርቀው? አላውቅም፣ ግን በቃ ማርያ በጣም ትጨንቀኛለች። እንዴት? አላውቅም፣ ግን ከሷ ጋር ሳወራ የሆነ ከሰው ጋር ራሱ እያወሩ አይመስለኝም። አሁን የተለየ ነገር አላት። ምን እያልክ ነው? የሆነ አለ አይደል፣ ሳቅፋት፣ ስስማት፣ ስዳብሳት የሆነ ለየት ያለ ስሜት ነው የሚሰማኝ። ብቻ ታዲያ አብራት የማትኖር ከሆነ ለምን በጊዜ አትተዋትም ነበር? ታውቃለህ፣ ይህን ስሜት የምትረዳው በእኔ ቦታ ስትሆን ብቻ ነው። ስርቃት ወደ እሷ የሚጎትተኝ የሆነ ኃይል አለ። ስቀርባት ደግሞ እኔ እፈራታለሁ። ብቻ አብዝቼ መፈለግ አብሬያት እንዳልሆነ ያደርገኛል። ለማንኛውም እንኳን ደስ አለህ። ምን ተገኘ? ማርያ ነፍሰ ጡር ናት። ነፍሰ ጡር? እሱ ነገር እውነት ነው እንዴ? ያው እንግዲህ ወደ መሆኑ እየቀረበ ይመስላል። እና ካንተ አይደለም ያረገዘችው? ስለ እኔ ምንም ነገር ማውራት አልፈልግም ብዬ ነበር እኮ። ግራ አታጋባኝ እንጂ አዶኒ። ሌላ ትጨምርልኛለህ ወይስ ልሂድ? አረ ጨምርልሃለሁ፣ ውስጥ አለ፣ ጠጣ። እኔ የምልህ እስቲ ስለ ሄርሜላ የሚሰማን ነገር። አልገባኝም። ማር ምን እያልሽ ነው? ለምንድን ነው የምታቀርባት? አሁንም አልገባኝም። ምን እያልሽ ነው? ቆይ ግን ሄርሜላን ትፈልጋታለህ? ምን እያልሽ ነው? ሄርሜላ ብቻ ተስፋ እያደረገች ነው። ለምን ለምን ነው ትለኛለህ እንዴ? ወደፊት ያገባኛል ብላ ነው ማለቴ? አይ እንደዛ ነው። ለምን? የኔና የሄርሜላ ጉዳይ ያለቀለት ጉዳይ ነው። ቆይ ከሌላ ሰው ጋር ግን ጀምራ ስለነበረ ነው የደበረ ወይስ? እንደሱ አይደለም። እና ታዲያ? ማለቴ ያው የጎደለን ሰው መሙላት አልፈልግም። እሷ ግን ከሄኖክ የሚያርቅ የብቸኛው ሰው ጆስ ነው እያለች ነው። እሱ የኔ ምኞቴ ነው። ሄርሜላ ከዛ ሰይጣን ርቃ እንድትሄድ እፈልጋለሁ። እና አግዛታ? የቻልኩትን ሞክራለሁ። ግን ደግሞ እገዛ የራሴን መስዋዕት እስከማደርግ ድረስ አላደርግም። ግን እኮ ሄርሜላ ጠንካራ ልጅ አይደለችም። ለመቆም ምርኩዝ ትፈልጋለች። የቻልኩትን ያህል ሞክራለሁ። ግን ደግሞ እገዛዬ የራሴን መስዋዕት እስከማደርግ ድረስ አላደርግም። ጆሲ ማን ብትቀርባት ትወዳታለህ? የወደድኳት ድሮ ነው፣ ግን አሁንም ወዳታለሁ ማለት አሁን ጥያቄ ምልክት ውስጥ የሚያስገባ ሪሌሽንሺፕ ውስጥ መግባት አልፈልግም። በቃ በእናትሽ ኢንቫይድ እንዝጋው። ወንድሙ እሺ በቃ ይቅርታ። ወይ ጉድ! ጭራሽ በሩን ሳይዘጉ ነው የተኙት። ሲጀመር አዶናይና ሄኖክ ተጣልቷል ነበር። ጉድሽን አላየሽ ማርያም? ሲጫወቱብን ነበር።
ሄርሜላ ወይኔ ሄርሜላ ተጫወቱብን አይደል? ምን ሆነሻል? ተይኝ በእናትሽ። የማትነግሪኝ ከሆነ ሲጀመር ለምን እየተናደድሽ መጣሽ? ማርያ አንቺ እኮ ጉድሽን አላየሽም። የምን ጉድ? ሄኖክና አዶናይ እየተጫወቱብን ነው። ማለት ሁለቱም ተጣልተዋል አይደል? ተጣልተዋል ብቻ አንዱ ሌላኛውን ቢገለው ራሱ ደስ ይለዋል እንጂ። ግን እሱ እኛ አእምሮ ውስጥ የፈጠሩት ምስል ነው። ምን ማለት ነው? ሁለቱም ጭራሽ አልተጣሉ። ቆይ አንቺ እንዴት አወቅሽ? ሁለቱም ጠጥተው ሰክረው አንድ ላይ ተኝተው አየኋቸው። የት? ሄኖክ ቤት። ምን? አንቺ ከሄኖክ ቤት ምን ልትሰሪ ሄድሽ? ያኔ መሄድ ነው የሚያሳስብሽ ወይስ የሁለቱ አንድ ላይ መሆን ነው የሚያሳስብሽ? ለኔ ከምን ነገር በላይ ያንቺ ጉዳይ ነው የሚያሳስበኝ። አትቀልጂ። ሁለቱም እየተጫወቱብን ነው እያልኩሽ ያለሁት። ሲጀመር ነው አብረው የሚሆኑ ሰዎች አይደሉም። እንኳን አብረው ሊጠጡ ቀርቶ ለመታየት ራሱ የማይፈልጉ ሰዎች ናቸው። እኔ ግን ያየሁትን ነው እያነገርኩሽ ያለሁት። እና አዶናይ ዋሽቶሻል እያልሽ ነው? አዶናይ ዋሽ ወይ ሄኖክ ምንም አውቀው ነገር የለም። ግን ሁለቱም እየተጫወቱብን ነው። የዝን ያህልማ አይነቁንም። ንቀውናል፣ ተዋርደናል ነው የምልሽ። እስኪ ደውይለት። መቼም አያፍርም፣ ሌላ ቦታ ነኝ ይላል። እሺ እስኪ ቆይቷል። ሄኒ አንተ ሄኒ ምንድን ነው? መሄዴ ነው። ወዴት ነው? ማርያ ደውላ ነበር። ማርያ? አዎ ደውላ እፈልጋለሁ አለች። ማርያ ምን ሆናለች? እሱን አልነገረችኝም። ተዋት በእናትህ፣ የራሷ ጉዳይ። አይ እንደሱም አይባልም። ተው እንጂ አዶኒ፣ መጨነቅ ከነበረብኝም እኮ እኔ ነበርኩ መጨነቅ የነበረብኝ። ሊሆን ይችላል፣ ግን እኔ ሰው ፈልጎ እንዲያጠኝ አልፈልግም። አንተ ደግሞ ሲፈጥረህ ማካበር ትወዳለህ። እውነቴን ነው። እኔ ሰው ፈልጎኝ እስከመጣ ድረስ ያለኝን ነገር ለመስጠት ወደው አልልም። ግን እኮ ለሁሉም ሰው ስታዘልኩ የቻልኩትን ግን መስጠት አለብኝ። አዶኒ እስኪ ተረጋጋ። የቻልኩትን ግን መስጠት አለብኝ። ማርያ እኮ እንደዚህ ናት። ለምን? ማርያ እኮ እንደዚህ ናት። እንዴት? እሷ ሲጀመር ሁሌም ባህሪዋ ነው። ያልሆነ ሰዓት ላይ ሰው ጋር ደውላ መረበሽ ትወዳለች። እኔ ሳቃት ግን አንተ እንደምትለው አይነት ልጅ አይደለችም። እና ከባለቤቱ አወቀ ቡዳ ነው ሲባል አልሰማህም? እሱ ደግሞ ምን ማለት ነው? ካስረገዝኳት ከኔ በላይ አውቃታለሁ እያልከኝ ነው? ሄኒ ማርያ እንዳረገዘች የነገርኩህ እኮ እንድትመጻደቅባት አይደለም። እኔ እየተመጻደቅኩ ሳይሆን የማርያም ባህሪ እየነገርኩ ነው። እና በዚህ አይነት መንገድ ነው የምትነግረኝ? አዶኒ ተረጋጋ እንጂ ምን ሆናል? ሊድ ባክቸው። ቢያንስ ቁርስ አበላም? ቶሎ ና ስላለችኝ መድረስ አለብኝ። ልታናግረኝ ይፈልጋል መሰለኝ። እንደዛ ነበር። እኔ ግን ላናግር አልፈልግም። እንደሱ ከሆነ ታዲያ መጀመሪያ ለምን አናገርከኝ? የምትፈልገውን ነገር እንዳወቅኩት እንዳታውቅ። ፉክክር ነው እንዲያስቀው እንደሱ መሰለብኝ እንዴ? እና ልታናገረኝ ካልፈለክ እኮ ዝም ብለህ ልታልፈኝ ትችል ነበር። አሳዘንከኛ። ሰውዬው ምንድን ነው የፈለከው? የሴት ልጅ ወንድም መሆን እኮ ችግሩ እዚህ ጋር ነው። እንዴት? የልብህንና የወንድነትህን እንድታደርግ አይፈቅዱልህማ። አሁንም አልገባኝም። ለማንኛውም ማርያም ማርገዟን ስለሰማው እንዴት ልንገረው ብለህ እንዳትጨነቅ። ይሄ ያሳሰበኝ መስሎ ነው። እና እንደዛ ደንፍተህ ሄደህ ስታሳፍር አስበው። ትሰማኛለህ? እኔ በማርያም መቼም ማፈር አላውቅም። አይንህ ግን እንዳፈርክና እንደተዋረድክ ነው የሚነግረው።
ትክክለኛ ስሜቴን ሳይሆን ምኞትህን ያነበብከው። አይ እኔ ግን ፍርሃትን ይታየኝ። እንደፈለግክ ማሰብ ትችላለህ። ገና ምን አይተህ? ማርያን ቤቴ ጠቅልዬ አስገብቼ ገረዴ ነው ማረጋት። ትሰማኛለህ? አይደለም ገረድ እመቤት እንድትሆን ላፈቅድህ። ተሸንፈሃል እኮ። ለምንድን ነው ሽንፈትህን የማትቀበለው? እኔ ዮሴፍን በማርያም ማፍረው መቼም ቢሆን በማርያም አፍሬ አላውቅም። ሰውዬ ስርዓት ያዝ ብያለሁ። ከዚህ በላይ ምንም እንድትለኝ አልፈልግም። ከዚህ በኋላ አዳፈራለሁ ካል የቃል ብቻ ሳይሆን የተግባርም ሰው መሆኔን አሳያለሁ። በቃ አፍህን ዝጋ፣ አትጩህብኝ። ያልኩህን ሰምተኛል? አዎ ሰምቻለሁ። ያልኩን ነገር ደግሞ ችላ ካልክ ወደ ሞት እየቀረብክ እንደሆነ ልታውቅ ይገባል። ካላመመሽ ወይ ሌላ ነገር ካለሽ ለምን አጣድፈሽ እንጠራሽ? ለምን ዋሸኝ? እኔ አዎ ለምን አዶኒ? ለምን? ስለምን ውሸት ነው የምታወሪው? ቆይ ከሄኖ ጋር ጣልተናል ብለኸኛል ነበር? እና ምን ልሰራ ሄደህ ነው እሱ ቤት እስከ ማደር ድረስ የደረስከው? ምን ይሄንን ደግሞ ማን ነገረሽ? እኔ ማወቄ ነው ወይስ አንተ ማዋሸት ነው ሊያስደነግጥህ የሚገባው? ማርያ ቆይ እኔ ከሄኖክ ጋር ያለን ግንኙነት ምን ይጠቅምሻል? ምንም ባይጠቅመኝም ግን ሄኖክን እንድትቀርበው አልፈልግም። አሁን ነገሩ ገባኝ። እኔን ተጠቅመሽ ሄኖክን ልትጎጂ እየሄድሽ ነው? አዶኒ ማርያ ዝም አልኩኝ ማለት ምንም አላውቅም ማለት አይደለም። ቆይ እሱ ደግሞ ምን ማለት ነው? ቆይ አንቺ ለእኔ ምን ነሽ? ምን ነሽ ስትል ታዲያ እኔ የማደርገውን ሁሉ መቆጣጠር ማን መፍት ሰጠሽ? ቆይ አዶኒ ምን እያልከኝ ነው? የኔና ያንተ ግንኙነት እንደዚህ የሚባል አይነት ነው እንዴ? እኮ ንገሪኛ፣ እኔና አንቺ ያለን ግንኙነት ምንድን ነው? እንዴ ጓደኛዬ ነው እኮ። ኧረ እባክሽ፣ እኔ ከአንቺ ምን እንዳፈልግ ጠፍቶሽ ነው ጓደኛዬ የምትይኝ? አዶኒ ዛሬ ልክ አትመስለኝም። ይኸውልሽ ስርቅሽ እያቀረብሽኝ ነው፣ ስቀርብሽ ደግሞ እያራክሽኝ ነው። ይሄን ግንኙነታችንን በደረቡ ስታደርጊ ሳላቀረች አይደለም ዝም ያልኩት። በዝምታዬ ውስጥ ብዙ እውነቶችን ትረጃለሽ ብዬ ነው ዝም ያልኩት። አዶናይ ተረጋጋ እንጂ። ይኸውልሽ ማርያም፣ ፉክክሩን ትተሽ ልጅሽን ከአባቱ ጋር ብታሳድጊ ነው የሚሻልሽ። አዶኒ የምን ልጅ? ሁሉንም ነገር አውቃለሁ። ከሄኖክ ጋር ህልህ ውስጥ መግባት ምንም አይጠቅምሽም። አዶኒ ለአንቺ ያለኝን ስሜት ተጠቅመሽ ዝቅ ልታደርግኝ አትሞክሪ። መውደድሽን ልትከበሪበት እንጂ ልትገመችበት አይገባም። እንዴ አዶኒ ስለፈጠረ ለሰው ልጅ ያለሽን ክብር በጣም ወድጄዋለሁ። ስለ ሁሉም ነገር በጣም አመሰግናለሁ። የሱ ሰዎች ደግሞ ሊመጡ ይችላሉ። በጣም መጥፎ ሰዎች ናቸው። እንዴት እንደዚህ አይነት ነገር ትጠይቀኛለህ? ይሄን እያየው እንዴት ነው እንዲህ አይነት ጥያቄ ማልጠይቅሽ? አሁን ደውልልኝ ያደረገሽን አምላክ አንዴ ላመስግነው። እኔ ገና ብዙ ተስፋ አለኝ። አሁን የጠየቅኩህን ብር ስጠኝና ፍታኝ። አንተ ብሽቅ! ቆይ ለምንድን ነው የማይገባ? ልጁ የኔ ልጅ አይደለም። ኧረ አፈርሱ ሆንልሽ። ምግቡ ለአናንያ ነው። ሌጦ! አንተ ነህ እኔን የምታስጠነቅቀኝ? አዎ ይቺን ትዕቢትሽና ይቺን እብሪተኝነትሽን ተጠቅመሽ ታመልጭ እንደሆነ አብረን እናያለን። አንተ ሁሌ እንደዚህ ነህ። ማልቀስሽ እኮ ታዲያው ምንም ነገር አይቀይርም። እና እሷ እንዴት ልታውቅ ቻለች ጉዳዩ? እኔ አልገባኝም። ስለምንድን ነው የምታወራው? ቆይ ያቺ ልጅ ግን ማናት? አንተ ደደብ! እንዳንተ አይነት ሰው በህይወቴ አይቼ አላውቅም። ድርጅትን ግን ማትረፍ አልችልም።
ኧረ እባክህ እንደዛ ነው? አዎ አጋጣሚ እኮ ከሰዎች ጋር ነበርኩኝ። ሰው ጋር ስትሆን ታዲያ ሄርሜላን ተረሳታለህ? እንደሱ ማለቴ አይደለም። ምንም ነገር ልታስተባብላት ሞክር። ሄርሚ ዛሬ ምን ሆነሻል? ጆሲ ምን ያክል እንደማከብር ታውቃለህ አይደል? እሱን አሁን ምን አመጣው? ትክክለኛ ስሜቴን እንድትረዳኝ እፈልጋለሁ። ሄርሚ የምን ስሜት ነው? ጆሲ ቀልድ በቅቶኛል። ሄርሚ እስኪ መጀመሪያ ተረጋጊ። ምንም መረጋጋት የሚባል ነገር የለም። እየገፋኸኝ እየመሰለኝ ነው። ቆይ እየገፋሁሽ ከመሰለሽ ታዲያ ከኔ ጋር የምትሰሪያለሽ? ድርጊትህን በቃላት እፈልገዋለሁ። ከድርጊት ቃል ነው የሚያሳምንሽ ማለት ነው? አዎ እያሰብክ ያለውን ነገር እንድትነግረኝ እፈልጋለሁ። እንግዲያውስ ልንገርሽ፣ እኔ ከአንቺ ጋር ለወደፊት የሚሆን እያሰብኩት ያለሁት ነገር ምንም የለም። ምን ማለት ነው? የቀረብኩሽ ከሄኖክ ላርቅሽ እንጂ ከአንቺ ጋር ለወደፊት ህይወት ለመመስረት አይደለም። ምን የምርህን ነው? አዎ እየነገርኩሽ ያለውን ውስጥሽ የሚያምነውንና ድርጊት እየነገረሽ ያለውን ነገር ነው። ግን እኮ እኔ አንተን ተስፋ አድርጌ እኮ ነው ሄኖክን የራቅኩት። እኔን ተስፋ አድርገሽ ሳይሆን ሄኖክ በራሱ ጥሩ ሰው ስላልሆነ ነው የራቅሽው። ብቻዬን ከመሆን ከመጥፎ ሰው ጋር መሆን እመርጣለሁ። እሱ የአንቺ ምርጫ ነው። ጆሲ ግን ለምን ልትረዳኝ አትሞክርም? ሄርሜላ ለዚህ ከሆነ የፈለግሽ ልሄድ። ጆሲ ሰላም እንዴ ምን ሆነሻል? ተነሽ ተነሽ ተነሽ። እባክህ ይቅርታ አድርግልኝ። ቆይ ምን እያደረግሽ ነው? በጣም ይቅርታ። እኔ እወድሃለሁ። አሁን ምን እንደሆንሽ ተናገሪ። በጣም ይቅርታ። ቆይ ምን አዲስ ነገር ቢፈጠር ነው ይሄን ያልተተሽ መጣሽው? በጣም ከፋኝ፣ ከፍቶኛል። ምን ተፈጠረ? አንተ ተውከኝ፣ አልፈልግሽም አልከኝ፣ ብቸኝነት ተሰማኝ። እኔ እኮ እንደሱ አላልኩሽም። እኔ ብለኸኛል፣ አትዋሽ። ግን እኮ ትዝ ካለሽ ያኔ ይቅርታ ስጠይቅሽ ማርያን መምረጥ እንዳለብኝ ነገርሽ። እኔ ምን ላድርግ? ማርያ አንተን ልትጸንሳለች። በቃ አሳዘነች። ቆይ ማርያ ከኔ እንዳረገዘች በምንድን ነው እርግጠኛ ሆናችሁት? እሱ መቼ መረጋገጡ ይቀራል። እንዴት ነው የማረጋግጠው? ነገ ጧት ሐኪም ቤት ቀጠሮ አላት። ያኔ ሁሉም ነገር በአደባባይ ይሆናል። የት ሐኪም ቤት? ሰፈራቸው ያለው ሐኪም ቤት። ይሄኔ ልጅ አንተ ቢሆን አትተወኝም አይደል? ምን እያልሽ ነው ሄርሚ? ሰፈራቸው ያለው ሐኪም ቤት። ይሄኔ ልጅ አንተ ቢሆን አትተወኝም አይደል? እሺ አልተውሽም፣ ግን አሁን ተረጋጊ። እውነትህን ነው? አሁን በጣም ስለጠጣሽ ተኚ። ነገ ጧት ሁሉንም ነገር እናወራለን። አልተውሽም ካላልከኝ አልተኛ። ሄርሚ እሺ በይ እንጂ። እሺ በይና ተኚ። ተነሽ። አልተኛም። አልተውሽም ካላልከኝ አልተኛ። ይኸውልሽ ተነሽ ሄርሚ፣ አሁን በጣም ደክሞሻል። ነገ እናወራለን። ሄኒ አልሰከርኩም። ተነሽ ተነሽ ተነሽ። አልተኛም። ስለጠጣሽ ደግሞ ደክሞሻል። ነይ። ልቀቀኝ፣ አልፈልግም። አልተኛም። ልቀቀኝ። ሄርሜላ አዶናይ እዚህ ደግሞ ምን ትሰሪያለሽ? የት ያለሽበትን አታውቂም? የት ነው ያለሁት? እየቀለድሽ ነው? ቆይ ማን ያመጣኝ? እየጠየኩሽ ትጠይቂኛለሽ እንዴ?
ሄኖክ የት አለ? እኔ ምን አውቃለሁ? ሄርሜላ ደህና ነሽ ግን? እኔ እንጃ። እንዴት ነው እዚህ የመጣሁት? ሄኖክ እውነቱን ነው። ሴቶቹን ጠንቅቆ ነው የሚያውቃቸው። ምን ማለት ነው ደግሞ እሱ? አይና ሴቶቹን አትመን ይላል። ሴት ልጅ ያመከራትን ሳይሆን አብሮ የተኛችውን ነው የምታምኑ ይላል። አዶኒ ማን ለምን እዚህ እንዳመጣኝ ለምን አትነግረኝም? ትገርሚያለሽ ሄርሜላ። ደስ አይልም? ምኑ? የልጅ አባት መሆኔ ነው ማለት። ዛሬ ሐኪም ቤት ቀጠሮ ነበርሽ አይደል? እና ቢኖረኝስ? እና እንደዚህ ደስተኛ ሆንሽው የልጅሽ አባት እኔ እንደሆንኩ ስላወቅሽ መሰለኝ። ቆይ እንዴት ነው የምታስበው? እንደሆነው እና እንዳደረግነው ነው። እሱ ልክ እንዳልሆነ ብነግርሽ። ምኑ ነው ደግሞ ልክ ያልሆንኩት? ልጅ ያንተ እንዳልሆነ። ምን? እውነቴን ነው፣ ያንተ አይደለም። እና የማን ነው ታዲያ? ያዶናይ። ምን? ያዶናይ ነው። እና ያንተ ባለመሆኑን ደስ ብሎኛል።